ዛሬ እዚህ ጋር የመጣችሁት ወንድማማችነት ሳትመሰርቱ ጳጳሳት ይምሩን እንትና ይምራል ሰብስቡን በየት አባ ነው የምትሰበሰበው? የት ነው? እንዴት አድርገህ ነው የምትሰበሰበው? የተበታተነ አካል እንዴት ነው የሚሰበሰበው? መጀመሪያ ወንድሜን እንዴት ልውደድ ብለህ ወንድምህን አንተ ሳትሆን ከሌላው ጠላት ከመታደግ በፊት አንተ ከመግደል አቁም። የወንድምህን ደም አታፍስስ። አንገቱ ላይ ማይተብ አለ፣ የክርስቶስ ደም አለበት። እሱን ስትገድል እግዚአብሔርን እንደገደልክ ቆጠረው። ለምን? የክርስቶስ ምንድነው ያለው? እኔ አነ ውእቱ ሐረገ ወይን ወአንትሙ ይጹቂሁ፣ እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ እንዳለ የዛፉ ክንፍ እንደሆነ ቅርንጫፉን ማድማት ዛፉን ማድማት እንደሆነ ወንድምህን መግደል እግዚአብሔርን መግደል ነው። ወንድምህን መሸጥ እግዚአብሔርን መሸጥ ነው። ስለ እግዚአብሔር ብላችሁ እንደ ክርስትና እናስብ። እኔ ምንም ተደርገን ብንነገር እየገባን አይደለም። ተያይዘን እያለቅን እየሞትን ያለ ነው። አላውያን ቢያርዱን አይደለም አሁን እየነደደኝ ያለው እኔ። ሰው እንዴት ወንድሙን ያርዳል? ሰው እንዴት ወንድሙን አሳልፎ ይሸጣል? ሰው እንዴት በዘሩ ሰውን ይሸጣል? ሰው ለእንጀራ ትቶት ለሚሄደው ሰው ለስልጣን ነገ ለሚያልፍ ለምድራዊ ዘር ሌላ